ጀመረች። ከዛ በኋላ አልቅሳ ቆማ ራሷን ስታይ ራቁቷን ያለች ማነው ልብሴን የገፈፈኝ ብላ ያለች። ከዛ አይዞሽ ብለው ሴቶች ልብሷን አለበሷት። አይምሯ ጤነኛ ሆነ። አየህ አለች እኔ ለክብሬ ራሴ የማደርገው እንጂ አንተ የምታደርገው ስላይደለ ተአምራትን ፍለጋ እንዳትከተል ብዬ ነው ይሄንን ያደረኩት አለ። እኛ ተአምራትን አንከተልም፣ ተአምራት ግን ይመጡብናል። እግዚአብሔር ይባላል። ስናገለግለው የእግዚአብሔርን ቃል ስናገለግል ተአምራት ይከተለናል እንጂ እኛ ተአምራትን አንከተልም። ስለዚህ ይህንን ጌታ አስተማረኝ በዛን ጊዜ። ከዛ በኋላ እየተንቀሳቀስኩ ማገልገል ጀመርኩ። ነፍሳትን በዙ። ከ500 ሰዎች ጋር ነው አብሬ የተጠመቅኩት። የጥምቀት ትምህርት አስተምሬ ከ500 ሰዎች ጋር ነው ጥምቀት የተጠመቅኩት እና እግዚአብሔር ተአምረኛ ነው። 500 ነፍሳትን ይዤ ነው የተጠመቅኩት። ጥምቀት እንኳን ያስተማረኝ አልነበረም። ደህንነትን ያስተማረኝ አልነበረም። እግዚአብሔር ግን ያስተምራል ወገኖቼ። ሰው ሊያስተምራችሁ አያስፈልግም እያልኩ አይደለም። ነገር ግን እናንተ በዚህ ዘመን ጌታን የምትቀበሉ ያላችሁ እድለኞች ናችሁ። ብዙ መጽሐፍት አለ፣ ብዙ አገልጋዮች አሉ፣ ብዙ ሰባኪያን፣ ብዙ ትምህርት አለ፣ ብዙ በኢንተርኔት ከፈለጋችሁ፣ በቴሌቪዥን ከፈለጋችሁ፣ በዚህ እኛ የምንነጋገረው ያለን ከፈለጋችሁ በብዙ መንገድ ልታገኙ ትችላላችሁ የእግዚአብሔርን ቃል የእግዚአብሔርን ትምህርት። እኛ ግን በዛን ዘመን ትምህርት አልነበረንም። ራሳችንን ተጨርጭረን የምናገኘው የነበረ ነው። ስለዚህ አንድ ጊዜ አስታውሳለሁ ማንጃ ፈቃድ ላወጣ መቱ ሄድኩኝ። ከጋምቤላ መቱ ሄድኩኝና ማንጃ ፈቃድ ቀጠሮ ስለቀጠሪ እንግዲህ ክርስቲያኖችን ፈልጋለሁ ብዬ ከተማዋን ዞርኩና መካነ ኢየሱስ አገኘሁ። መካነ ኢየሱስ ካገኘሁ በኋላ እዛ ሮብለት ነበረ። ስንገባ ሁለት ሰዎች እዛ ደጅ ቆመው ያወሩ ነበር። አገልጋዮች ናቸውና አልቻቸው ሲሄድ ናስኪ አለኝ። ያ አንድ አሬት ጊዜ ከየት መጣህ አለኝ። ከጋምቤላ ከልከህ ነው አለኝ። እኔ ተልኮ መማር የማውቀው ነገር አልነበረም። አይ እኔ በቃ ማንጃ ፈቃድ ላወጣ መጥቼ አሁን ግን ቸርች ፈልጌ ፕሮግራም ልካፈል ነው የመጣሁት አልኩት። እዛ በኋላ ምን አለኝ? ይሄ አለኝ የአገልጋዮች ፕሮግራም ነው እሑድና ብሎ መለሰኝና ያ አንዱ ምን አለ? ይህ ፕሮግራም ለዚህ ሰው ነው የተዘጋጀ አለ። ሌሎች ተጋብዘው ነው የመጡ። ይሄ ሰው ግን እግዚአብሔር ጋብዞት ነው የመጣና ይግባ አለና አስገባን። ገባን። ከዛ በኋላ እሱ ሲያገለግል ስሙ ሲያስተዋውቀን እስከ ዛሬ ድረስ አረሳውም። አሁን አሜሪካ አለ ዶክተር የሽጥላ ይባላል። በዛን ጊዜ ያገለገለንም ሁሉ አቃለው አንድ ምስክርነት ሰጠን እና እዛ ፕሮግራም ገባሁ። ያገልጋዮች ነው እና ተገለገልኩ። በዛን ሰዓት የመሰከረልን አንድ ነገር ነበረ። አገልጋይ እንዴት ነፍሳትን ሁሉ አብልጦ ማየት እንዳለበት ምስክርነት ነገረንና አስተማሪ በነበረበት ጊዜ የሆነበትን ነገር እንትን አለን እና ከተማሪዎቹ አንድ ጎበዝ ልጅ ነበረ ሁሉ ጊዜ የሚጸልይ የሚመሰክርና ምን አለው? አንድ ቀን መጥቶ በጣም እየተፈታተነኝ ነውና አብሬ ካንተ ጋር ልጸልይ ፈልጋለሁ ይሄ ቅዳሜና እሑድ አለ። ከዛ ዶክተር የሽጥላ ደግሞ ምን አለው? አይ ቅዳሜ እግር ኳስ ጨዋታ አለን፣ እሑድ ግን አብረን እንውላለን፣ ከቸርች በኋላ አብረን እንውላለን ብሎ ምክንያት ሰጥቶ መቼም ያንን ሰው እንዲሄድ አደረገው። ሰውየው ግን እየከፋ ወጣ አለ። አበበ ገላን ነው የሚባል አለ። እየከፋ ወጣ። ከዛ በኋላ ኳስ ጨዋታ ውዬ ሌሊት በሬ ተንኳኳ አለ። በሬ ከተንኳኳ በኋላ አንድ ሰው መጥቶ አበበ ገላን እኮ
ራሱን ተቀለ አለኝ አለ። በጣም ደነገጥኩ። ከነፍስ ይልቅ ያንን ኳስ ስላፈቀርኩ ይህንን ሰው ደግሞ በእጄ አደረኩት አለ። በጣም ተሰማኝ። እኔ በቃ እንዳገለግላቸው ከሆነ ሕይወቴን ሰጥቼ ማገልገል አለብኝ። ሌላ መውደድ የለብኝም። እግዚአብሔር ይጠይቀኛል ስለነፍሳት፣ እግዚአብሔር ይጠይቀኛል ስለነዛ የማገለግላቸው ብዬ ልቤ በዚህ ነገር በጣም ተነካ። እስከ ዛሬ ድረስ ደግሞ በሕይወቴ የተተከለ መልእክት ለኔ ሕይወቴ በቃ የያዘ መልእክት አስተላለፈልኝ። ለኔ ነው የተናገረኝ በዛን ሰዓት። በእርግጥም እሱ ነው በቃ ይሄ ሰው ለሱ ነው የተዘጋጀ ይሄ ፕሮግራም ብሎ መልሶ ያስገባኝ እሱ ነበር። እና የሁላችሁ ወገኖቼ ዛሬ ማንንም ሰው እንዳንንቅ፣ ዛሬ እግዚአብሔር ማንን እየመረጠ እንዳለ አናውቅምና ሰዎችን በክብር እንያዛቸው። እግዚአብሔር በክብር እንድንይዛቸው ነው ሰዎች የሚሰጠን ያለ። ሰውን የሚያክል ነው የሚሰጠን ያለ። ወደ መንግስተ ሰማይ የሚያክል የሚገባ ሰው ነው ያክል የሚሰጠን ያለና በተለይ ይሄ ለአገልጋዮችን የምናገረው እግዚአብሔር ሰዎችን እየሰጣችሁ ያለ በእነሱ ጎይቶት ልትሆኑ አይደለም፣ ጌቶች ልትሆኑ አይደለም፣ ባሪያዎች ሆናችሁ እንድታገለግሉት ነው። ባሮች ነን እኛ፣ የእግዚአብሔር ባሮች ነንና እግዚአብሔር ይህን ይፈልጋል። እግዚአብሔር ለባሪያው ሽልማት የሚሰጥበት ጊዜ አለና ዛሬ ዝቅ ብለን ስናገለግለው፣ ለህዝቡ ስናገለግል ለጌታ እያገለገልን እንዳለን እናውቅ ፈልጋለሁ። በመስመር አለን? እየሰማችሁ ነው? ያው ይሰማል ነው። ተስፋውን ቀጥል። ተስፋውን እየሰሙ ነው። እና እግዚአብሔር በህይወቴ ከዛ በኋላ መስራት ጀመረ። አገልጋይ ነኝ ለካ ብዬ ራሴን እንደ አገልጋይ ቆጠርኳት። በዛን ቀን ይህንን ሰው በተናገረው ጊዜ በጣም ሌላው ምስክር የሆነኝ ለህይወቴ ለአገልግሎት እንድወጣ በጣም በህይወቴ ትልቅ ሚና የተጫወተ ወንድማችን ዘውዴ ነው። ወንድማችን ዘውዴ የተማረ ሰው ነው። እንደገና ደግሞ በዛ አካባቢ መምህር ነበር እና አንድ ጊዜ ለአገልግሎት ጋብዞኝ እሱ ጋር እንትን ታውቃላችሁ ምን ላይ ተኝቶ እንጨት ተክሎ 4 እንጨት እንደዚህ አጋድሞ ሰሌንን አንጥፎ አንድ ቁራጭ ብርድ ልብስ አድርጎ እዛው እያለቀሰ ሲጸልይ አየሁት። እኔ ግን አልጋ ላይ ፍራሽ ላይ ኤር ኮንዲሽነር ያለበት ነው የምተኛው። ምን አይነት ሰው ነኝ እኔ ያልኩኝ። ይሄ ሰው የተማረ ሰው ነው፣ ለጌታ ግን ያደረ ነው ያልኩትን በዛን ሰዓት ነው የምነግራችሁ። ስለዚህ ህይወቴን በቃ ለጌታ ሙሉ በሙሉ ያለ አንዳች ስስትነትን እንድሰጠው ይህ ሰው ረድቶኛል። እና አገልጋዮች ህይወታችንን ለሰዎች በምንሰጥበት ጊዜ ምን ያክል ሰዎች ህይወታችንን እንደሚያዩ እንድታውቁ ፈልጋለሁ። ህይወታችንን ያያሉ። ከጌታ ይልቅ የአገልጋይን ህይወት አይተው ነው የሚመጡት። ጌታንማ በኋላ ነው የሚያውቁት፣ እኛን ነው የሚያውቁት፣ እኛ አገልጋዮችን ነው የሚያውቁት። ስለዚህ እዛ ማገልገል ጀመርኩኝ እየወጣሁኝ እና አንድ ጊዜ ምን ሆነ፣ በጣም ነፍሳት እየበዙ ሄዱ። በተለያየ ቦታ ቸርች እየተከልን የሄድን ጊዜ ቡሬ የምትባል ከተማ ላገለግል በሄድኩበት ጊዜ እዛ ቤት ሆነን እንድናገለግል ስደት በጣም ስለነበረ ጫካ እየገባን ሄደን ነው የምናገለግል የነበረና ብዙ ነፍሳት እዛ እያስተማርኩኝ እያሉኝ ቀን ነው ጫካ ውስጥ አንድ ሰው እየሮጠ ይመጣል። ወይ አሁን ሊያስሩን ነው፣ በቃ እየመጣ ነው፣ ምንም ችግር የለም አትፍሩ፣ ግን በቃ ወንጌል እንማር አሁንም እስኪመጣ ድረስ ብለን እየተማርን እያመለክን እያለን መጣና ምን አለ ሰውየው፣ ለማሰር ሳይሆን ልካ ችግሩን ለመንገር ነው የመጣ። እዛ ምን አለ፣ ልጄ ሞተና እናንተ ከጸለያችሁለት ይድናል አለ። ከሞተ ታዲያ ለምን አትቀብረውም አልኩት። ኖ እናንተ ከጸለያችሁለት ይድናል አለ። በጣም ከኔ ይልቅ እሱ እምነት ተሞልቶ ነበር። ይገርማችኋል ወገኖች፣
ከዛ በኋላ ያንን ፕሮግራም በቃ እየጸለያችሁ ቆዩን ብለን እኔና አንድ ልጅ እየሮጥን እንሄዳለን። ሰው እያለቀሰ ነው። ቤቱ ህፃኑ በቃ እንትን ተንኮበት ላይ በቃ ሊገንዙት አስተኝተውታል። ህዝቡ አወጣን። ህዝቡ ካወጣን በኋላ ልክ እግዚአብሔር መንፈስ ምን አለኝ? አያቱ ጠንቋይ ነው አለኝ። የአባቱ አባት ጠንቋይ ነው እና ይሄንን መንፈስ ነው ሊገድለው የፈለገ። እናቱም አጋንንት አለባት አለኝ። ልክ እናቱን ስትጸልይላት 9 አጋንንት ከሷ ወጣ። ከዛ በኋላ እግዚአብሔር አይኔን አበራና እዚህ የጥንቆላ ዕቃ አለ፣ እዚህ ደግሞ የቀበራችሁት አለ፣ እዚህ ደግሞ እያልኩ ህፃኑ እኮ ሞቷል። ያ የተቀበረውን ማውጣት ጀመረ። ልክ አውጥተን ከቤት ውጭ ስንጥለው ህፃኑ ሌላ አላልኩም። አንተ ህፃን በጌታ በኢየሱስ ስም ህይወት ትመለስ አልኩኝና ልጁ አይኑን ከፈተ። በጣም ደነገጥኩ። ታውቃላችሁ እየጸለይኩት ያለሁት እንኳን ማመን አልቻልኩም። አይኑን ከፈተና በቃ ብድግ አድርጉ እስካልኩት ብድግ ብሎ ቁጭ አለ። ከዛ የሚበላ ስጡት ብያቸው በቃ ሸሽቼ ነው የወጣሁ። ሄድኩኝ። ወደ ማታ ስንመለስ ልጁ በቃ ቁጭ ብሎ እያወራ ቆየ። እግዚአብሔር ይመስገን። እዛ የነበረ ህዝብ በሙሉ ጌታን ተቀበለ። የእግዚአብሔር መንፈስ ወርዶ ትልቅ ነገር እዛው ዋት ጌታን የተቀበሉ ቀን ተአምራት ያደረገ አምላክ እንከተለዋለን ሲሉ የዋሉ በሙሉ መንፈስ ቅዱስ ተሞሉ። እግዚአብሔር ተአምር አደረገ። በዛች ከተማ ቡሬ ከተማ ታውቃላችሁ በጣም እግዚአብሔር ተአምር ማድረግ ጀመረ። አንድ ጊዜ ደግሞ ልክ ማታ ነው በተለያየ ስፍራ በአራት ማዕዘን ነው ማታ ልናገለግል የምንሄደው። እኔ ደግሞ በአንድ በኩል ሲሄድ ህዝብ ተሰብስቦ ቆየን። ልክ እዛም ህዝቡ መካከል ቆሜ ታገለግል ምድር ተንቀጠቀጠ። እነዛ የሰቀሉት በቆሎ ሁሉ ረገፈ። ከዛ በኋላ ጌታ ምን አለ? ከዚህ ምድር ሰይጣን ነቅሎ እየሄደ ነው አለ። እግዚአብሔር ይባረክ። ከዛ ይሄንን ካደረገ በኋላ ጌታ አንድ መገለጥ ሰጠኝ። በቃሬዛ ተሸክመዋት የመጡ ሴት በጓሮ አስቀምጠዋት ነበር እና እግዚአብሔር እንዲህ አለ፣ በጓሮ ያስቀመጧት በቃሬዛ ተሸክመዋት የመጡ ሴት አለችና እሷን መጀመሪያ ጸልይላት አለ። አምጧት አልኳቸው። እንደዚህ አይነት ሴት አለች አምጧት አልኳቸው። አመጧት። ልክ ስንጸልይ እጅግ ብላ ቆመች። እንግዲህ ቃሬዛሽን ተሸክመሽ ሂጂ አልናት። ቃሬዛዋን ተሸክማ ሄደች። እንደ ቃሉ እንደ እግዚአብሔር ቃል ሲሰራ አየነው። ሰይጣን ከዛ ምድር ነቅሎ ወጣ እና ሙስሊም ሳይቀሩ ጌታን መቀበል ጀመሩ በዛ ከተማ። እግዚአብሔር ይባረክ። እና ይህንን ሁሉ ያደረገው እግዚአብሔር ነው። አንድ ቀን ደግሞ እዛ ከተማ ቡሬ ከተማ የፈውስ ፕሮግራም ስለነበረን ረድፍ አድርገው እንዲጸለይላቸው እንትናሉና አንድ ሴት ጋር ደረስኩኝ። ምንድነው የሚያምስላት? ይሄ ልጄ 6 ዓመት አድርጓል ግን በእግሩ አይሄድ ማለት ነው። ከዛ በኋላ ታየው እግሩም ተልፈስፈዋል። ይሄስ ጌታም ቢመጣ እንጃ የሚፈውሰው አይመስልም አልኩና በቃ በኢየሱስ ስም እያልኩ በቃ ለሴትዋ ብቻ መጸለይ ጀመርኩ። በኢየሱስ ስም በቃ ከሷ ጋር ያለ መርገም እሰብረዋለሁ፣ ፈውስ ለሷ ያስፈልጋታል እያልኩ የህፃኑን በቃ ተውኩት እና እየጸለይኩ ያለው ህፃኑ በቃ ተቆነጠነጠና ሸተት ብሎ ወረደ። በእግሩ መሮጥ ጀመረ። ከዛ በኋላ ሴትየዋ አለች በቃ እግሩ ሄደ እኮ አለ። ፈልገነው ሳይሆን ተአምራት እግዚአብሔር ራሱ ነው የሚያደርገው ወገኖች። እንደዚህ አይነት ሁኔታ እግዚአብሔር ተአምራት ማድረግ ጀመረ። ከዛ በኋላ እግዚአብሔር ተናገረኝ ወደ ሌላ ከተሞች እንዲሄድ እና ከጎሬ እዛ ያገለገልኩ ያለሁኝ
ወሬ ከተማ እግዚአብሔር አንድ ቀን ምን አለኝ ወደ ሞቻ ወደ ሚዛን ተፈሪ ሂድ በዛ ስፍራ እኔ እከብራለሁ ግን ትታሰራለህ አለኝ አንተ ብቻ ጌታ ሆይ ክበር እንጂ